ዛሬ ላይ የሰዎችን አእምሮ ሁሉ የተቆጣጠረውን የአምልኮ ቦታ ዛሬ ከሰዎች አእምሮ ላይ መፋቅ ነው ያለብን ማለት ነው። በእያንዳንዱ ሰው አእምሮ ነው። አሁን መስጊድ የሚሄደው ሙስሊም ከሆነ መስጊድ ከሄደ በኋላ እዛ ጋር ቅዱስ ተግባር እዛ ይፈጸማል። ከመስጊድ ውጪ ሲሆን ቅዱስ ተግባር የለም። ኦርቶዶክስም በራሱ ቸርች እዛው ሲሄድ እዛ ከሄደ በኋላ ቅዱስ የሆነ ተግባር እዛ ነው የሚፈጸመው። ግን ከዛ ውጪ ሲሆን ወንጀል ይሰራል፣ እንደፈለገ ያደርጋል። ፕሮቴስታንትም ቢሆን የሆነ ቸርች ላይ ሲገባ የሆነ ህንፃ የተሰራበት ሰፈር ላይ ይሄ በቃ የእግዚአብሔር ቤት ነው፣ እዚህ ጋር ስትመጡ እንደዚህ ሁኑ ምናምን የተባለበት ህግ የወጣበት ቦታ ላይ ሲመጣ እዛ በቃ አምልኮ በቃ ራስ መስጠት፣ ዝቅ ማለት፣ መንበርከክ፣ መጸለይ፣ መዘመር ካስፈለገ መዘመር፣ መዝለል ካስፈለገ መዝለል፣ ኢቭን እንኳን ራሱ መንፈራፈር መውደቅ ካስፈለገም እዛው ቸርች ላይ እዛው ህንፃ ውስጥ እንዲሆኑና ከህንፃ ውጪ ሲወጡ በቃ አእምሯቸው ሌላ ያስባል። የልባቸውን ፍላጎት ለመፈጸም ይፈልጋሉ። ገበያ ላይ ሲሆን አምልኮ የለም። መኪና ውስጥ ሲሆኑ አምልኮ የለም። እርሻ ላይ ሲሆኑ አምልኮ የለም። ቢሮ ላይ ሲሆኑ አምልኮ የለም። በሰው አእምሮ ውስጥ ተጫነው ሙስና ቢሮ ላይ እየሰራ በቃ ቸርች ላይ ነው እንደምን እዚህ ጋር ቸርች አስመሰለኝ ምናምን የሆነ ስራ እየሰራ የሆነ መንፈሳዊ ነገር ሰው ከተናገረ እዚህ ጋር ቸርች አስመሰልክ እንደምን የእግዚአብሔር ቤት ነው ይሄ ይላሉ። ለምን የእግዚአብሔር ቤት እኛ ራሳችን ስለሆነን በሄድንበት ሁሉ የእግዚአብሔር ቤት አለ ማለት ነው። እኛ የእግዚአብሔር ቤት ራሳችን የእግዚአብሔር ቤት ስለሆነን በሄድንበት ሁሉ የእግዚአብሔር ቤት አለ። በገባንበት ሁሉ የእግዚአብሔር ቤት አለ። እግዚአብሔር እዛ ይመለካል። እግዚአብሔር የሚመለከው በእኛ ውስጥ ነው እንጂ በህንፃ ውስጥ አይደለም። በህንፃ ውስጥ አድርገው ስለሚያምኑ የትም ሲሄዱ፣ ገበያ ሲቆሙ፣ የሆነ ቦታ ሲሄዱ እግዚአብሔር የለም ብለው ያምኑና የሆነ ቦታ ደግሞ መሰብሰቢያ ቦታ ላይ ሲደርሱ ደግሞ እግዚአብሔር እዚህ አለ ይላሉ። እንዲህ አይደለም። ይህንን ነው ያው ጌታ ኢየሱስ ዮሐንስ ወንጌልን ነው በጣም ያው እያየን ያለ ነው እስካሁን ያው በለቀኳቸው ትምህርቶች ላይም ትኩረት አድርጌ እያሳየው ያለሁት ዮሐንስ ወንጌልን ነው። ዮሐንስ ወንጌል ምዕራፍ 4 ላይ እውነተኛ አምልኮ የሚለውን ነው እስካሁን እያወራን ያለው። እውነተኛ አምልኮ ጌታ ኢየሱስ ሲናገር ሴትዋ የሰማርያ ሴት ስትናገር እኔ ነቢይ በእኔ ፊት መስለ ስለሚታየኝ ሚነግርህ ነገር አለ። ምንድን ነው የምትነግረው? እሷ እየነገረች ያለችው እዚህ ተራራ ላይ አባቶቻችን ያመልካሉ፣ እግዚአብሔርን ያመልካሉ። ያው በእነሱ ተራራ ገረዛን በሚባለው ሰማርያ ተራራ ላይ ጣዖትም እዛ ከተማ ላይ ሞልቷል። በእግዚአብሔር ስም የሚመለክ አምልኮ ቤትም አለ። ብዙ አይነት አምልኮ ስለነበረ እዛ ላይ ምን ትላለች? እዚህ ጋር አምልኮ አዳራሽ ትልቁ ስላለ እኛ እዚህ ተራራ ላይ ባለው አዳራሽ ላይ ነው የኛ አባቶች የሚያመልኩት። ደግሞ ሁለት ነገድ ነው፣ ይሁዳና ቢንያም ነገድ ደግሞ በኢየሩሳሌም ያመልካሉ። ኢየሩሳሌም ቤተ መቅደስ አለ። ድሮ በዳዊት የተሰራ በዳዊት የተጀመረ በሰለሞን የተሰራ ከዛም ደግሞ በሄሮዲስ እንደገና በጣም 80 ዓመት ምናምን ፈጅቶ የተሰራ በጣም ያማረ በወርቅ የተለበጠ በጣም የሚያምር ቤተ መቅደስ ተሰርቶ ነበር። እዛ ውስጥ ጌታ ይመለካል ብሎ ኢየሩሳሌም ላይ የሚያመልኩት ይሄ ነው ትክክለኛ እግዚአብሔር ቤት። እዚህ ሲኖር እግዚአብሔር ይሰማናል። የትም ሄደን ፊታችንን ወደ ኢየሩሳሌም አድርገን ያን ህንፃ እያሰብን ስንጸልይ ብቻ እግዚአብሔር ይሰማናል። ህንፃውን ከኛ አርቀን አይደለም። ህንፃው ከኛ ጋር ራሱ ስንሄድ ህንፃው ከኛ ጋር መሄድ አለበት። የእግዚአብሔር ህንፃ የሆንን እኛ ራሳችንን ከማየት እዛ ያለውን ህንፃ ስናይ አምልኮ ከኛ ጋር አይሄድም። ህንፃው እዛ ጋር ስለቀረ አምልኮም እዛው ቀርቷል። እኛ ደግሞ ከዛ ወጥተናል። ስለዚህ በዚህ ልክ ይንቀሳቀሱ ስለነበረ ጌታ ኢየሱስ ለሴትዋ ያን መልስ ሲሰጥ እንደዚህ አለ።
አሁን በዚህ ተራራ ላይ እያመለካችሁ ነው። አዎ እኛ ጋም እዚሁ ኢየሩሳሌም ላይ አምልኮ ቤት አለ። አዎ እሱ አይደለም ትልቁ ነገር። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ስለሆነ መንፈስ ደግሞ መኖሪያው አሁን ራሱ መኖሪያውን ያደረገው በሰው ውስጥ ነው። የሚያመልከውም እግዚአብሔርን የሚያመልከውም ሰው ነው። ስለዚህ በሰው ውስጥ እግዚአብሔር ስለሚመለክ አምልኮም እዛ ውስጥ ስለሆነ ሰው በሄደበት ሁሉ አምልኮ አለ። ስለዚህ የትም የማታመልኩበት ጊዜ ይመጣል። የትም ቸርች ብላችሁ ህንፃ ውስጥ የማታመልኩበት ጊዜ ይመጣል። ያ ጊዜ ደግሞ ወደፊት ሩቅ ብዬ የማወራው አይደለም። አሁን ያለንበት እኮ እሱ ውስጥ ነው። ይኸው እኛ እያመለክን ነው። በዚሁ ስካር በምትባለው ህንፃ ማነው ውሃ ጉድጓድ አጠገብ እኛ አምልኮ አዳራሹን ከፍተን ጀምረናል። እያመለክን ነው። እኔ እኮ ቃሉን እያስተማርኩ ነው። አንቺም እኔን እየሰማሽ ነው። በልብሽ ያለውን ሪስፖንስ ለኔ መልሰሽ እየሰጠሽ ነው፣ እያወራሽ ነው። ለእግዚአብሔር የሚገባውን እውነተኛ ትክክለኛ የሆነ ነገር እርስ በርስ እያወራን ነው። ስለዚህ አምልኮ አሁን ተጀምሯል፣ ይሄው ተጀምሯል ብሎ ተናገር። እሱንማ የምንጀምረው የሆነ ሰዓት ነው ብላ አሁንም ጊዜ እሷ ሰጣ። የሆነ ሰዓት ላይ እንጀምራለን። የዛሬ ፕሮቴስታንቶችም ሌሎችም አንዳንዶች እንደሚያስተምሩት መንግስተ ሰማይ ሲንገባ 24 ሰዓት እናመልካለን። ከመላእክት ጋር 24 ሰዓት ሙሉ መንግስተ ሰማይ ስንሄድ እናመልካለን። ዛሬ አምልኳችን የተገደበ ነው፣ ግን የዛኔ 24 ሰዓትን ሙሉ እናመልካለን እንደሚሉ እንደሚናገሩ እንደሚያስተምሩ እንደዛው እሷም መሲህ የሚባል ጌታ ይመጣል ወይም አስተማሪ ይመጣል። እሱ በሚመጣበት ጊዜ ያ መሲህ በሚመጣበት ጊዜ እኛን እሱ ሲያስተምር እንዴት እንደምናመልክ ሲያስተምር እንደዚህ አሁን እንደተናገርከው እናመልካለን አለች። አሁን እኮ እያወራው ያለው መሲህ ራሱ እኮ ነው፣ ሌላ አይደለም። እኔ ራሴ ነኝ፣ እኔ ነኝ። ይኸው እያስተማርኩ እኮ ነው፣ ላንቺ እየነገርኩ ነው። ከዚህ በኋላ ያው አምልኮ እንዲህ ይሆናል እኔ ነኝ ሲል ወዲያውኑ አራ እሱ ለካ መሲህ ነው አለችና ደስ አላት። አገኘው። አሁን በትክክል ንግግሩም በሌላ የሰጠው አስተያየትም አንቺ 5 ባሎች አሉሽ ያለውም አሁን እያስተማረ ያለውም ትምህርት ብዙ አርዕስትም ሰጥቶ ብዙ ለፍቶም እኮ አላስተማረም። በአጭሩ ያን ብቻ ሲል ትክክል ነው አለችና እንስራዋን ለቃ ሮጠች። አሁን ዛሬ ላይ ይሁድ ሊሆንም ላይሆንም ይችላል ቀኑ። ዛሬ ላይ አምልኮ ይኸው እየተመለከ ነው፣ አምልኮ ተጀምሯል ብላ እሷ ወደ ከተማ ሮጠች። ሄዳም ደግሞ መሲህ መጥቷል፣ ማስተማር ጀምረዋል፣ ማገልገል ጀምረዋል። እኛ እንዴት እንደምናመልክ ሁሉ የአምልኮውን ነገር ሁሉ እያስተማረ ነው። ኑ እናንተ ተመልከቱ ስሙ አለች። ከዛ መጨረሻ እሷ የተናገረችውን የሰሙ ሰዎች በፍጥነት ምንም ጊዜ ሳይሰጡ ቦታውን ሳይመርጡ ራይ ወደኛ ቸርች አዳራሽ ሰውየው ይምጣና እዛ ጋር ሄደን እኛ ከሱ ጋር እናመልካለን፣ እንደዛ ካልሆነ አንሄድም ሳይሉ በሩጫ ሁሉም መጥቶ እዛው በያዕቆብ ጉድጓድ አጠገብ ሁሉ ህዝብ እዛው ተሰበሰበ። ጌታ ኢየሱስም ለነሱ መናገር ሲጀምር አንቺ ሴትዮ እሷ ቅድም ብዙ ጮሃ ይዛ ስላመጣች አንቺ በቃ ከዚህ በኋላ ይረፊ። አሁን እኛ ራሳችን አውቀናል መሲህ ነው በእውነት አሉ። ሁሉም የመጡት መሲህ ነው፣ ይሄው መሲህ ነው፣ እኛ አውቀናል። አንቺ አሁን ዝም ይበይ። ከዚህ በኋላ ያንቺንም ስብከት፣ ያንቺንም ጩኸት፣ ያንቺንም ንግግር መስማት አንፈልግም። የሱን መስማት እንፈልጋለን። የኛ አገልግሎት አሁን ራሱ የአገልግሎታችን ግብ መጨረሻ ምንድን ነው? ክርስቶስን ማሳየት፣ መሲሁን ማሳየት፣ እሱን እንድንሰማ ወይም ሁሉም እሱን እንዲሰማና ወደሱ ፊቱን እንዲያዞር አምልኮ እውነተኛ አምልኮ እንዴት እንደሆነ ሁሉም አውቆ አረ አንተ ዝም በል አሁን እኛ ገፍቶናል ለነም እንዲሉ ፈልጌ ነው።
ይሄ ነው ትልቁ የኔ ግብ ፖይንቴ ማለት ነው። ስለዚህ ሴትዮዋ መታ አወራች፣ እሷ እዛ መታ ይኸው ተመልከቱ ሲናገር ይኸው እያለችም ልትሆን ትችላለች ገና እነሱ ሲሰሙ። ከዛ አንቺ ዝም በይ፣ አሁን እኛ አውቀናል፣ አግኝተናል፣ እውነቱን በደንብ አግኝተናል፣ ጌታ መሲው መጥቷል። ከዛም እንዳትሄድልን እዚሁ ከኛ ጋር ሁን ብሎ እሱ መንገድ እያለፈ ነበረ። እዛው አቆዩ፣ ከራሳቸው ጋር አቆዩ። መማር ስለፈለጉ አቆዩ ማለት ነው። ስለዚህ መሲሁ መምጣቱን ነው አሁን እያስተማረን መንፈስ ቅዱስ መጥቶ በመካከላችን። እሱ ደግሞ ጌታ ኢየሱስ እኔ ያው አሁን የሚነግራችሁን፣ አሁን የማስተምራችሁን፣ አሁን የሚላችሁን አጽናኝ መንፈስ ከመጣ በኋላ እሱ እናንተን ያስተምራችኋል ብሎ ነው እሱ ነው መጥቶም ያስተምራችሁ። ሲመጣ እሱ ያስተምራል ብሎ ነው ያስቀመጠው። አሁን መንፈስ ቅዱስ በእኛ ውስጥ ነው ያለው፣ በቤተ ክርስቲያን ውስጥ ነው ያለው። ስልጣን ሁሉ ሰጥቶናል። በዚህ ስልጣን አገልግሉ፣ በዚህ ስልጣን ስሩ፣ በዚህ ስልጣን ተንቀሳቀሱ፣ ወንጌልን እስከ ዓለም ዳር አድርሱ ብሎ ስልጣን ለቤተ ክርስቲያን ሰጥቶ ነው ያለው። ስለዚህ አሁን ብዙ ህዝብ ደግሞ ይህን ቤተ ክርስቲያን የሚለውን ቃል ይዘው ከህንፃ ውጪ ይሄ አገልግሎት እንደሌለ አድርገው ነው የሚያስቡት ማለት ነው። ከህንፃ ውጪ አንድ ሰው ወንጌልን ማገልገል ብቻውን ማገልገል አይችልም። ከሌላ ጋር ከብዙ ህዝብ ጋር መገናኘት አለበት። አንድነት ካልፈጠረ ወንጌል መስበክ አይችልም። አይደለም አንድ ሰው ወደ ዓለም የመጣበትን ዓላማ ብቻውን ጌታ አንድ ሰው ሆኖ መጥቶ እንዳገለገለ፣ ብቻውን መጥምቁ ዮሐንስ መጥቶ እንዳገለገለ፣ ብቻውን ሁሉም እንዳገለገሉ ብቻችንን እናገለግላለን ማለት ነው። ስለዚህ ብቻችን ማገለገል ግዴታችን ነው እና በጣም የሚገርም ነው። በዚህ ልክ እንንቀሳቀሳለን፣ እናገለግላለን ማለት ነው። ስለዚህ እውነተኛ አምልኮ በቦታ የተገደበ አይደለም። የሰዎች አእምሮ ውስጥ ሰይጣንና የሰይጣን ወክሎች ሁሉ የጫኑት ነገር በህንፃ የተገደበ አምልኮ ልክ ጌታ ኢየሱስ እያገለገለ በነበረበት ዘመንም በዛ ዘመንም በህንፃ የተገደበ አገልግሎትና አምልኮ እንደነበረ በእኛ ዘመንም አሁን ሰይጣን አጥሮ ሁሉንም ዙሪያ በዙሪያውን አጥሮ ከህንፃ ውጪ የሚያገለግል አገልጋይ ካለ እንዳትቀበሉ፣ ትክክለኛ አይደለም እሱ ህንፃ ሰርቶ ተሰብስቦ መስመር ከሌላ ጋር ሁሉ አበጅቶ በድርጅት ድርጅት ታዋቂ ድርጅት ነው፣ ከዚህ ድርጅት ጋር መስማማት አለበት፣ በዚህ መስመር መቆም አለበት፣ ይሄ ድርጅት ስም ከሌለ አንድ ሰው ቢያገለግሉ አትቀበሉ እያለ የእግዚአብሔር ህዝብ አእምሮ ላይ ገመድ አስገብቶ ቸክሎ በሆነ በቃ ከችካል ውጪ አልፎ እንዳይሄድ አድርጎ ህዝቡን አስቀምጧል ማለት ነው። ስለዚህ በዛው ልክ አንዳንዶች ደግሞ ጥሰው ልክ አይደለም ይሄ ገደብ ብሎ ጥሰው የወጡት ራሱ የራሳቸውን አሁንም ቸርች ወይም ድርጅት ከፍተው አሁንም ህንፃ ሰርተው እውነቱ እንዳይወጣ አሁንም ዘጉ። በዚሁ ልክ ሌላ እንዳያገለግል መስመር ለመዝጋት ሰይጣን ያዘጋጀው ነው ይሄ ሁሉ ማለት ነው። ስለዚህ እውነተኛ አምልኮ ቦታው የት ነው የሚለውን ጥያቄ መልስ ነው ዛሬ ሁላችንም የምንመልሰው ማለት ነው፣ ወይም መልስ የምናገኘው ማለት ነው። ስለዚህ የእውነተኛ አምልኮ ስፍራ ቦታ ሰማያዊ ስፍራ ነው። እውነተኛ አምልኮ የሚመለከው በሰማያዊ ስፍራ ነው። እውነተኛ አምልኮ የአብ መንግስት ባለበት ነው አምልኮ የሚመለከው ማለት ነው። እውነተኛ አምልኮ በምድራዊ አንድም ቦታ በምድር ላይ ስፍራ ቦታ የለው፣ በሰማያዊ ስፍራ ነው እውነተኛ አምልኮን የምናመልከው ማለት ነው። ስለዚህ በቁስ በአይን በሚታይ ነገር ሁሉንም ነገር ገድበን ስናመጣ በስጋ ዓለም ውስጥ በምድር ላይ ነው ያለው ማለት ነው። በስጋ ዓለም በምድር ውስጥ ያለ አምልኮ ነው ማለት። ስለዚህ ከእግዚአብሔር ጋር በፍጹም ግንኙነት የሚባል ነገር የለውም። በቁስ የተገደበ ነው፣ ደግሞም ምድራዊ ነው፣ ደግሞም መሰረቱ ስጋ ነው ማለት ነው። የስጋን ፍላጎት ለማሟላት እያለን የምናገለግለው የምንጮኸው የምናደርገው ሙከራዎች የምናደርገው እንቅስቃሴዎች የፍርሃት አምልኮ የፍርሃት እንቅስቃሴ ሞት እንዳይመጣብኝ ብለን ለሞት ፈርተን የምንጸልየው ጸሎት
ወይም የሆነ በቃ እግዚአብሔር እንዲህ ካለ እንዲህ ያደርጋል ተብሎ ስለሚነገር ብቻ ህግን ለመጠበቅ ትእዛዝን ለመጠበቅ የአምልኮስ ወይም የሃይማኖት ስርዓቶችን ለመጠበቅ የምናደርገው አምልኮ በምድር ላይ ያለ አምልኮ ነው። ሰማያዊ ስፍራ አይደለም፣ በምድር የተገደበ። ምኑ ጋ ነው? መሰረቱ ስጋ ላይ ነው። ስጋ እንዳይጎዳ፣ ስጋ ወይ በረከት ፈልጎ፣ ስጋ ወይ የሆነ ነገር ፈልጎ፣ ስጋ የሆነ የሚበላውን የሚጠጣውን ወይ ከበሽታ ለመዳን ፈልጎ ወይ በቃ በሰዎች ዘንድ ታዋቂነትን ሊያገኝ ፈልጎ ወንበር ፈልጎ የሚያመልከው አምልኮ ምድራዊ አምልኮ ነው፣ ከምድር ያለፈ አይደለም። ስለዚህ በዚህ ምድራዊ አምልኮ ውስጥ እኛ ሁላችንም ሆነን ከሰዎች ጋር ክርክር ውስጥ፣ ከሰዎች ጋር ንትርክ ውስጥ፣ ከሰዎች ጋር ውድድር ውስጥ ከገባን ምንም ብልጫ የለም። ሁሉም ተመሳሳይ ነው የሚመጣው። እስካሁን ሰዎች ያው በሃይማኖቶች ላይ ውድድር ያቀርባሉ። የኛ ሃይማኖት ይበልጣል በማለት ውድድር ፉክክር ውስጥ ይገቡና የኛ እንደዚህ ነው፣ የኛ እንደዚህ፣ የናንተ እንደዚህ ነው። በቃ ይሄ አይነት ክርክር ውስጥ የሚገቡት ለምንድን ነው? ሁሉም የሆነ መስመር ሄደው ገደብ አለው። በስጋ ነው ጅማሬው፣ መሰረቱ ሁሉም ስጋ ስለሆነ በክርስቶስ የተጀመረው አምልኮ ቦታ የማይገድበው አምልኮ ነው። ራሱ መስራቹ ክርስቶስ ነው ይሄንን ያወራው ማለት ነው። መስራቹ ይሄንን አገልግሎት መጥቶ መስርቶ አሳይቶ መሰረቱን ጥሎ የሄደው ክርስቶስ በሆነ ነገር የተገደበ አምልኮ እንዳይደለ፣ ቦታው የሆነ ቦታ እዚህ ጋ ነው ወይም ኢየሩሳሌም ነው። ኢየሩሳሌም ካላመለካችሁ በቃ አምልኮው ለእግዚአብሔር አይገባም፣ አይሰማም። ወይም እዚህ ተራራ ላይ ገረዛን ተራራ ላይ ካላመለካችሁ ለእግዚአብሔር አይሰማም የሚለውን ጌታ ኢየሱስ አላስቀመጠም። የክርስትና ወይም የእግዚአብሔር እውነተኛው የአምልኮ መሰረት መስራቹ ጌታ ኢየሱስ ራሱ በቦታ የተገደበ አይደለም። ከዚህ በኋላ በቦታ የተገደበ አምልኮ አታመልኩም። እግዚአብሔር መንፈስ ስለሆነ የትም ታመልካላችሁ፣ የትም ትኖራላችሁ። ህንፃ ውስጥም ገባችሁ፣ ከህንፃ ውጭም ሆናችሁ፣ ቤትም ሆናችሁ፣ ጫካ ውስጥም ሆናችሁ፣ ገጠርም ሆናችሁ፣ ከተማም ሆናችሁ፣ አለለ በጣም የሚያምር ህንፃ ውስጥም ገባችሁ፣ በጣም ይሄው ሳር ቤት ምናምን ውስጥም ገባችሁ፣ ወይ በቃ በእግር ተራመዳችሁ፣ በመኪና በሞተር በአውሮፕላን ተንቀሳቀሳችሁ፣ በቃ ሀብት ኖራችሁ ሀብት አጣችሁ፣ እሱ ምድራዊ ልኬት ነው፣ መመዘኛ ነው። እነዚህ ነገር ምድራዊ መመዘኛ ነው። ሰማያዊ መመዘኛ ውስጥ ስንመጣ ሰማያዊ ህይወታችንን ስናይ ከእግዚአብሔር ጋር እኩል ትክክል አንድ መስመር ላይ ነው ያለ ነው፣ ወይም የእግዚአብሔር ልጆች ነን ማለት ነው። እሱ አባታችን፣ እኛ ልጆች። እዚህ ቤት ውስጥ እኛ በራሳችን ቤት ውስጥ እኛ አባት ደግሞ የእኛ ልጆች ሆነው የሚያስፈልጋቸውን ነገር ለነሱ እንሰጣለን። ከአቅማቸው በላይ የሆነውን እናግዛለን፣ እናበላለን፣ እናጠጣለን። መግዛት የሚገባንን ነገር ለነሱ እንገዛለን። እንደዚህ የምናደርገው ባህላችንን፣ ቋንቋችንን፣ ሁሉንም ነገር ከኛ እየወረሱ ልጆች ያድጋሉ ማለት ነው። ስለዚህ የእግዚአብሔር ልጆችና የእግዚአብሔር መኖሪያና ማደሪያው ማረፊያው የት ነው ስንል ሰማያዊ ስፍራ ነው። እሱ ሰማያዊ ስፍራ ከሆነ አምልኳችንም እዛው ነው ማለት ነው። ቤተሰብ ነን ከእግዚአብሔር ጋር። ከእግዚአብሔር ጋር ቤተሰብ ከሆነን ደግሞ አንዳንዴ ከእግዚአብሔር ቤተሰብ ወጣ ብለን ሌላ ቦታ ሄደን ተመልሰን መተን ይዛው እንዲህ አይደለም። ቤተሰባዊነታችንን ወይም በልደት ያገኘነውን በመንፈሳዊ መወለድ ያገኘነውን ህይወታችንን አንዳንዴ የሌላ ሰው ልጅ ሌላ ጊዜ የሌላ ሰው ልጅ እየሆነን የምንቀይረው ነገር አይደለም። ከአንድ አባት ከአንድ እናት ከተወለድን ለዘላለም አባታችን ነው። እናታችንም እሷ ራሷ ናት። አትለወጥም፣ አትቀየርም። እሷ ቆንጆ ሆነች፣ ምን ሆነች፣ አጭር ሆነች፣ ረጅም ሆነች፣ እናታችን ነው። አባታችንም እንደዚሁ በሆነ መለኪያ ለክተን እሱ የኔ አባት መሆን አይችልም ብለን አንቀይርም። ስለዚህ በሰማያዊ ስፍራ ዳግመኛ ተወልደን በሰማያዊ ስፍራ ነው የተወለድነው። በመንፈስ ነው የተወለድነው። ከመንፈስ ነው የተወለድነው። መገኛችን እዛ ነው ካለን ያለነውም ደግሞ እዛ ነው። እግዚአብሔር መንፈስ ነው፣ ያለውም በሰማይ ነው ከተባለ ያለነው እኛም ተወልደን ያለነው በሰማይ ነው። ስለዚህ እዛው ነው አምልኳችን እየሆነ ያለው ማለት ነው። ስለዚህ በቦታ የተገደበ አምልኮ ስጋ ላይ መሰረት ያደረገ አምልኮ ነው። መጨረሻውም ደግሞ የሱ ግብ ሞት ነው ማለት ነው። ሞት ፈርቶ ያመልካሉ። ደግሞም የፈሩት ሲመጣ
እሱን ይቀበላሉ፣ ይሞታሉ። የፈሩት ያከበሩት ያመለኩት ነገር ሞት ስለነበረ ያ ያመለኩት ነገር በራሱ መጥቶ በሩን ሲያንኳኳ ይከፍቱና ይሞታሉ። ህይወት ከሆነ ደግሞ የኛ መጨረሻ ህይወት ከሆነ ዘላለም ነው። እግዚአብሔር ዘላለም ይኖራል፣ ህይወትም እሱ ራሱ ስለሆነ የኛ ድምዳሜ ግብ ፖይንታችን ህይወት ከሆነ አምልኳችን ዘላለማዊ ነው። በቦታ የተገደበ አይደለም፣ በቀን የተገደበ አይደለም፣ በሰዓት የተገደበ አይደለም። ምንም ገደብ የሚባል ነገር የለውም። ዝም ብለን እንፈሳለን። እሱን ነው ጌታ ኢየሱስ ሲናገር በቃ የህይወት ውሃ ወንዝ ከሆዱ ይፈሳል፣ ይፈልቃል፣ አይቆምም። ወንዙ ምንጩ አይቆምም፣ መቆሚያ የለውም፣ ዘላለም ነው። ስለዚህ ሁሌም ይፈሳል። አምልኮ ሁልጊዜ የሚፈስ ነው ማለት ነው። አንድ ጊዜ ጠብ ብሎ ከዛ ቆሞ ሌላ ጊዜ አሁንም ጠብ ብሎ ቆሞ እዛው ቦታ ወይ አርጥቦ እንደዚህ ምናምን ብሎ የሚሄድ ሳይሆን ሁሌም የማይቆም የሚፈስ ማለት ነው። ስለዚህ አምልኳችን በሰማያዊ ስፍራ ሲሆን መቆሚያም የለውም፣ ቦታም የለውም፣ እድሜውም እንደዚህ ነው ተብሎ የተገደበ እድሜ የለውም ማለት ነው። ስለዚህ እስካሁን ሰዎች የተሸወዱበት ነው ትልቁ ነገር ቦታ አለማወቅ ነው። ብዙ ጊዜ ያው ሰዎች የሚናገሩት እግዚአብሔርን እዛ ጋር አመለክን፣ ዛሬ ይሁድ ስለነበረ አምልኮ ላይ ነው ያለ ነው፣ ወይ አምልኮ ላይ እየዘለልን ነው፣ እንዲህ እየሆንን ነው፣ ወይ ከአምልኮ በኋላ ደግሞ ከሰዓት በኋላ ይህን ስራ ሰራን። አምልኮ በኋላ አምልኮ የሆነ ቦታ ላይ ወስደን ገድበን አቁመን ሌላ ስራ የምንሰራበት አይደለም። ይሁድ አምልኮ ቀን ነው። ሁሉም ነው አምልኮ ቀን የሚሆነው ማለት ነው። በእግዚአብሔር ዘንድ ሁሉም ቀን የአምልኮ ቀን ነው። እግዚአብሔር ስራ የሰራበት ቀን ነው። እግዚአብሔር ያለ ስራ ያሳለፈው ቀን የኢረፍቱ ሰዓት የኢረፍቱ ጊዜ ሰባተኛው ቀን ነበር ይላል። ስለዚህ እግዚአብሔር ባረፈበት ቀን ላይ አመለከን፣ ስራ ሰራን፣ የሰማዩን ስራ ሰራን እንልና ደግሞ እግዚአብሔር ስራ ላይ በዋለበት በስድስቱ ቀናት መካከል እኛ ደግሞ የስጋን ስራ እየሰራን እግዚአብሔርን ረስተን አምልኮን አቁመን ሌላ ስራ የምንሰራበት እናደርጋለን። ደግሞም ቦታው የተገደበ ስለሆነ አንድ ሰው የአንድ አካባቢ የድርጅቱ አባል ወይም የቸርቹ አባል ሆኖ እዛ ከኖረ ከዛ ወጥቶ ሌላ ቦታ ሲሄድ ሌላ አይነት አእምሮ እዛ ያለው መሪ ራሱ የቸርቹ መሪ የሱ አምላክና የሱ መሪ ነው። እሱ ነው መሪውን የያዘው። ስለዚህ እሱ ስለሚመራ ከሱ ዞር ካለ ከአይኑ ፊት ዞር ካለ ሌላ ነገር ሰው ያደርጋል። ስለዚህ አምልኳችን በሰማያዊ ስፍራ ከሆነ በጣም የላቀ የእግዚአብሔር መልክ የያዘ ይሆናል ማለት ነው። ሰማያዊ ስፍራ የሚለውን ቃል ደግሞ ሳብራራ ሰማይ ምድር የሚለው ነገር ራሱን የቻለ አንድ ማብራሪያ የሚፈልግ ነገር ነው። ሰፋ ባለ ሁኔታ ሌላ ጊዜም ልንናገር ስለዚህ ጉዳይ እንችላለን። ሰማይ ማለት የእግዚአብሔር የእውቀት ከፍታ ማለት ነው። እግዚአብሔር ያለበት የእውቀቱ ከፍታ የማይነካ የእግዚአብሔር የእውቀቱ ከፍታ ሲሆን ምድር ማለት አሁን እኛ በስጋም በምንም በአካልም ነክተን እያየን ያለነው ዓለም ቦታ ማለት ነው። ስለዚህ ሰማይ እግዚአብሔር ያለበት የእውቀቱ ከፍታ ነው እንጂ ሰማይ ውጭ ወተን ወይ የሆነ ከቤት ውጭ ወተን ወደ ላይ የምናየው ህዋ አይደለም። ይሄ ህዋ ነው። እሱ አይደለም ሰማይ ተብሎ የሚታወቀው። እግዚአብሔር ያለበት ሶስተኛ ሰማይ ላይ ነው እግዚአብሔር ያለው ይላሉ። እግዚአብሔር የእውቀቱ ከፍታ ልቀቱ ነው እንጂ እስከ ሶስተኛ ሰማይ ድረስ ተነጥቄ ሄጄ ነበር ብሎ ሐዋርያ ጳውሎስ ስለሚናገር ነው። ሰዎች እስከ ሶስተኛ ሰማይ ላይ እግዚአብሔር አለ ይላሉ። ሶስተኛ ሰማይ እያለ እዚህ ጋር የሚያወራው ምንድን ነው? እግዚአብሔር ያለው የእውቀቱና አሁን ያለበት የመጨረሻ የዘላለም ማንነቱ ያለበት ስፍራ ማለት ነው። ሁሉም ቅዱሳን እዛ ቦታ ነክተዋሉ። ያልነካ ቅዱሳን የለም። ከመጀመሪያ ጀምሮ ያሉ ሁሉ ያን ቦታ ነክተዋሉ። የትኛው ቦታ ነው? እግዚአብሔር ያለበት የእውቀቱ ከፍታ ላይ ደርሰው ራሳቸውን አይተው ኧረ እግዚአብሔር ያለበት ከፍታ ይሄ ነው ብለው ነው ቅዱሳን የኖሩት እንጂ ከዛ የወረደ ማንነት ይዘው አይደለም። ምድር ላይ ራሳቸውን እንዲህ ወይም ዝቅታ ላይ ራሳቸውን አይተው አይደለም። ምድር የምንለው የመጨረሻ የወረደ የወደቀ ሰው ተስፋ የሚቆርጥበት ዓለም ህይወት ማለት ነው። ስለዚህ
አዳም ራሱን ወድቆ ያገኘበት ቦታ ማለት ነው። ምድር ጨለማ ወርሶት ነበር ይላል ዘፍጥረት ምዕራፍ 1 ላይ ገና ስናነሳ እግዚአብሔር ሰማይና ምድርን ፈጠረልና ጨለማ ምድርን ሁሉ ወርሶት ነበረ፣ ባዶ ነበረች፣ ምንም ላዩ ላይ አልነበረም ይላል። ስለዚህ ያ ባዶ ያ በጨለማ የተወረሰ ማንነት ነው። አሁንም ብዙ ሰዎች በዚህ ጨለማ ማንነት በባዶነት እኔ ምንም የለኝም፣ አቅም የለኝም፣ ይሞታለሁ፣ እንዲህ ይሆናለሁ ያሉት የእውቀታቸው ልክ በጣም የወረደ የባዶነት እውቀት ልክ ነው እንጂ እሱ አሁን እዚህ ነክተን ስራ ሰርተን የምንበላበትና ወይም ወደ ላይ ስናይ ህዋ የማይታይ ወደ ላይ ዝም ብለን የምናየው ይሄ አይደለም። ሰማይና ምድር የእግዚአብሔር የእውቀት ከፍታና ደግሞም የወደቀ ሰው አእምሮ ዝቅታን ነው የሚያመለክተው ማለት። ስለዚህ እግዚአብሔር አሁን ያለበት ሰማይ የት ነው? ይኸው እዚህ ነው እግዚአብሔር ያለው። አሁን እኛም በሰማያዊ ስፍራ ነው ያለነው ማለት ነው። አምልኳችን አሁን በሰማያዊ ስፍራ ውስጥ ነው። እያመለከን ያለነው አምልኮ በሰማያዊ ስፍራ ውስጥ ነው። ስለዚህ እግዚአብሔር እየመራን ነው። እንደ ልጆች እኛን በቃ በመንፈሳዊ ዓለም በሱ ዓለም ውስጥ በሱ ቤት ውስጥ በቤተሰባዊነት ስለተወለድን እኛን እየመራ ነው። እሱ እንዲህ አድርግ፣ እንዲሁን፣ በዚህ ግባ፣ በዚህ ውጣ፣ እንዲህ አምልከኝ፣ እንደዚህ አድርግ፣ ይህን ስራ እያለ ስራንም እየሰጠ አቅጣጫውንም እያሳየ መቀጣት ባለበት ቦታ ላይም እየቀጣን እንዲህ አድርጎ እንዲሁን እንደዚህ ብሎ እግዚአብሔር በሱ ፊት ስላለን በሰማያዊ ስፍራ ስላለን እየመራን ነው ማለት ነው። ስለዚህ ከዚህ ዓለም ውጪ ስንሆን ጨለማ ነው። እግዚአብሔር ለራሱ ብርሃን ስለሆነ እግዚአብሔር ያለበት የመጨረሻው ከፍታ በብርሃን የተሞላ ነው። ጨለማ የሚባል ነገር የለም። ስለዚህ ዮሐንስ በራእይ ያን ከፍታ ደርሶ አየ። እግዚአብሔር ያለበት የመጨረሻውን ከፍታ፣ የመጨረሻውን ሰማይ፣ የመጨረሻውን ዓለም ያን ሲያይ እንዴት ነው ያየው? በጉ በውስጡ ብርሃን ነበረ፣ ጨለማም አልነበረም፣ ቀንም አልነበረም፣ ማታም አልነበረም። በጉ ሁሌ ያበራ ነበር። የክርስቶስ አእምሮ ብቻ እዛ ይመራል። የክርስቶስ አእምሮ ብርሃን ነው። የሱ ዕውቀት ብቻ ምድራዊ ዕውቀት የሚባል የሞት ዕውቀት፣ የፍርሃት ዕውቀት፣ የምን ዕውቀት የሚባል ነገር እዛ ውስጥ የለም። ዘላለም ውስጥ ወደዛ ስንሻገር ሰው ራሱን እንደ እግዚአብሔር መልክ እንደ ማንነቱ ትክክለኛውን ሰው የተፈጠረበትን አምልኮ ወይም ማንነትን አውቆ እያመለከ ያለበት ዓለም ነው ማለት ነው። ስለዚህ ሁለቱም የዓለም ዕውቀቶች ወይም የሁለቱም ዓለም ዕውቀቶች ወይም የሰማይና የምድር ዕውቀቶች አሁን በጣም በፍጥነት እያደገ ባለበት ጊዜ ውስጥ እኛ የመጨረሻው ላይ ደርሰናል። የመጨረሻ የሚሆነው ለማን ነው? ለስጋና ለሰይጣን ወይም ለዓለም ለምድራዊነት መጨረሻ ይሆናል። የእግዚአብሔር ዓለም ሰማያዊ ዓለም መጨረሻ የለውም ማለት ነው። መጨረሻ ዓለም የትኛው ነው? መጨረሻ ዓለም ለእግዚአብሔር የለም። መጀመሪያም ዘላለም ውስጥ ነበረ፣ አሁንም ዘላለም ይቀጥላል። ዘላለም ደግሞ በቀን የተወሰነም አይደለም። ለስጋ ውድቀት ለወደቀው አዳም እሱ ዳግመኛ ራሱን አግኝቶ የሚነሳበት ቀጠሮ የተሰጠበት ትንሽዬ ጊዜ ወይም ለመፍጠር እግዚአብሔር እንደገና ነገሮችን አዲስ ለማድረግ አቅዶ ያስቀመጠበት ያቺ ትንሽዬ ጊዜ እያለቀች ነው። ይሄ ራሱ አሁን ያለው ሁኔታ ሁሉ በራሱ እየነገረን ነው ማለት ነው። የሰውን የስጋን ዕውቀት ደረጃ ኤሌክትሮኒክሶች ሁሉ እየመዘኑ ናቸው። ሚዛነው ያለው በኤሌክትሮኒክስ ወይም በኤአይ ውስጥ ነው ያለው ማለት ነው። ሚዛነው አሁን ይሄ ዕውቀት አሁን 5th ጄኔሬሽን ወይም 5G በሚለው ላይ ደርሷል። ከዛ ስድስተኛው ሱፐር አርቲፊሻል ኢንተለጀንሲ የሚባለው ስድስተኛው ነው። ስራውን ሲጀምር ራሱን ሲያውቅ ሰው ዓለም ላይ ስጋ የሚባል ነገር አይኖርም ብሎ አሁን ሰው ሁሉም አምኖ አእምሮን አሳምኗል። ይህ ማለት የመጨረሻ የስጋ ዓለም የራሱን ፍጻሜ ያወቀበት ጊዜ ውስጥ ገብተናል። ስድስተኛው ላይ ከደረሰ የለም ስጋ ከዚህ በኋላ አይቀጥልም፣ ሊጠፋ ነው። ኤሌክትሮኒክሶች ሰዎችን ያጠፋሉ እያሉ በራሳቸው ዓለም አሁን ራሷን ነግራ ጫፍ ላይ አሁን ስድስተኛ ብቻ ነው የቀረው፣ አምስተኛው ላይ ደርሰናል ብሎ ሁሉም እየተንቀጠቀጡ ነው። ስጋ ሁሉም እየተንቀጠቀጠ ነው። እኛ ግን አንንቀጠቀጥም። ለምን? እኛ ያለነው በሰማያዊ ስፍራ ነው፣ ምድር ላይ ነው። ይሄ ስልጣኔ ለማግኘት ሰይጣን የራሱን የመጨረሻውን ሐሳብ በስጋ ውስጥ ያስቀመጠውን ትልቁን የመጨረሻ ፖይንቱን ወይም
ፍጻሜውን እያወራ ያለው ማለት ነው። ለማን ነው መጨረሻ የሚሆነው? ለሰይጣንና ለስጋ መንግስት መጨረሻ ይሆናል። ይጨርሳል፣ በራሱ ይደመድማል ማለት ነው። እግዚአብሔር ደግሞ ይህን ድምዳሜ እንዲሆን ቀጠሮ ሰጥቶ ያስቀመጠበት ጊዜ ስለሆነ አሁን ምን ብሎ ይሸውዳል? እናንተ ሁላችሁም ትጠፋላችሁ፣ ከዚህ በኋላ እናንተ ሁላችሁም ትጠፋላችሁ፣ ኤሌክትሮኒክስ ይቀራል። አይደለም። እግዚአብሔር ከዚህ በኋላ የሰው ልጅ የእግዚአብሔርን መልክ ይዞ ጨለማና ብርሃን ሁለት አይነት ዕውቀት ምናምን ዕውቀቶች ምድርን የማይገዛበት የእግዚአብሔር ዕውቀት ብቻ ዓለምን የሚገዛበት ዘላለማዊ የሆነ መንግስት በአንድ እግዚአብሔር ብቻ የሚመራ መንግስት ይመጣል ተብሎ እየተጠበቀ ያለበት ጊዜ ውስጥ ሰይጣን ምን ይላል? ትጠፋላችሁ። እሱን ሲናገር እኛ ሲቀን ነው ዝም የምንለው። ለምን? ስጋ ነው የሚጠፋው፣ እኛ አይደለንም። የወደቀው የአዳም ማንነትና ባህሪ የሞት ዓለም ሁሉ በአንድ ላይ ይደመሰሳል። ጨለማም እሱ ነበረ። ቀጠሮ የተሰጠበትም ይጠፋ ዘንድ የተሰጠውም እሱ ነበረ። እግዚአብሔር ሌላ ነገር የሚሰራው ነገር የለም። እግዚአብሔር ትናንትና የሰራውን የቆሸሸውን አሁን በቆሻሻ ዓለም የተሞላውን ማንነት ሁሉ ከምድር ጠርጎ አጥፍቶ ክብሩን እንደ የመጀመሪያው ዘላለም እንደነበረ ዘላለሙን እንደገና በዛው ልክ ትናንትናም እንደነበረ መጀመሪያም እንደነበረ ዘላለሙን ቀጥ አድርጎ የሚቀጥልበት ጊዜ ስለደረሰ ሰዎች አሁን ሁሉም ወደ ሰማያዊ ስፍራ መግባት አለባቸው። አምልኮ ወደ ሰማያዊ ስፍራ መመለስ ነው። በቃ አምልኳቸውን በሰማያዊ ስፍራ ማድረግ ነው። ምድር ላይ አሁን ትርምስ ነገር ሊሆን ነው ማለት ነው። ለዛ ራእይ ላይ እሱን ነው የሚያወራው ማለት ነው። አሁን በሰማይ ያላችሁ ደስ ይበላችሁ፣ አምልኳችሁን በሰማያዊ ስፍራ ያደረጋችሁ እናንተ ደስ ይበላችሁ፣ በምድር ላላችሁ ወዮላችሁ። አሁን በምድር ላላችሁ ወዮላችሁ። ሰይጣን ጥቂት ጊዜ እንደቀረ ዲያብሎስ ትንሽ ጊዜ እንደቀረ አውቆ በታላቅ ቁጣ ወደ እናንተ ወርዷልና ስለዚህ አሁን ወደ ሰማያዊ ስፍራ ደርሳችሁ አምልኳችሁን ጀምሩ ነው አሁን እኛ የምናስተምረው ማለት ነው። ወደ ሰማያዊ ስፍራ አምልኳችሁን ደርሳችሁ ጀምሩ። ዕውቀታችሁ አሁን ወደ እግዚአብሔር ዕውቀት ልክ ይድረስ ይፍጠን። ምክንያቱም ሙላታችሁ እስከ እግዚአብሔር ፍጹም ሙላት ድረስ ነው እድገታችሁ መሆን ያለበት ነው። ስለዚህ አሁን እቺ ሰዓት ምን የሚሆንበት ነው ካልን ይህ ሰዓት ወደ እግዚአብሔር ፍጹም ሙላት ደርሰን የምንሞላበት ሰዓት ነው። ወደ እግዚአብሔር ፍጹም ሙላት ደርሰው የተሞሉ በሰማያዊ ስፍራ አምልኮን የጀመሩ እውነተኛ አምልኮን የጀመሩ ሰዎች ሰይጣንን ከላይ ረግጠው ነው ወደ ታች የሚጥሉት። ምክንያቱም በሰማይ ላይ ሰልፍ ሆነ ይላል ራእይ ላይ። ሰማይ ላይ ሰልፍ እንዴት ነው የሆነው? አሁን እኮ ያለነው እዚህ ነው። እዚሁ ዕውቀታችን እየላቀ ነው። ሁለት አይነት ዕውቀት በኃይል እየተጋፈጠ ነው። የእግዚአብሔር እውነተኛው ዕውቀትና እውነተኛ አምልኮና ውሸት ደግሞ ውሸተኛው አምልኮ አሁን በተለያየ ሁኔታ ዕውቅና ሰጥቶ የውሸት አምልኮ ዕውቅና ሰጥቶ በምድራዊ ነገር ዕውቅና ሁሉ ሰጥቶ ይሄ ትክክል ነው፣ እንደዚህ አምልኩ፣ እንደዚህ ካላችሁ ነው ትክክል የሚሆነው በሚለው ዕውቅና ሰጥቶ እየሄደ ነው። እግዚአብሔርም ደግሞ በጣም ቀለል ባለ ሁኔታ ለሰዎች ይሄ አምልኮ ልክ አይደለም፣ ይሄኛውን እንደዚህ ያለውን አምልኩ እያለ ጦርነት ተጀምሯል። ይህ ጦርነት ደግሞ ተሸነፈ ማለት ሰይጣን ምንም አቅም የለውም። ትናንትና እሱ አደራጅቶ ብዙ ዘመናት ለፍቶ አደራጅቶ የሰራው ስራ ዜሮ ሆነ ማለት ነው። እሱ ነው ከሰማያዊ ስፍራ ወደቀ። ታላቁ ዘንዶ ወደቀ፣ የወንድሞች ከሳሽ ወደቀ የሚለው እሱን ነው። አምልኮ የኛ አምልኮ ኃይል በሰማያዊ ስፍራ ስለተገለጠ በሰማያዊ ስፍራ የሚያመልኩ ሰዎች ከመገለጣቸው የተነሳ ሰማያዊ ስፍራ ቅድም እንዳልኩት ከፍታ በዕውቀት በመንፈሳዊ ዕውቀት ከፍታውን የያዙ ሰዎች ስለተገለጡ አሁን ምድራዊውን ዕውቀት ይዞ በሱ ከፍ ብያለሁ። ፈውስ እንደዚህ ነው፣ የሥጋ ፈውስ ነው። ሀብት ብልጽግና የሥጋ ሀብት ብልጽግና ነው። እግዚአብሔርን በማምለክ ምድራዊ ነገርን ታገኛላችሁ፣ ወደ አሜሪካ ትወጣላችሁ፣ እንደዚህ ትሆናላችሁ በሚል ሰይጣን ሁሉም ያቀነባበረው የውሸት ዕውቀት ሁሉ ዕውቀቱን
ራሱን መምታት ስንጀምር ወዲያውኑ ሰይጣን መውደቅ አቅሙን ማጣት ይጀምራል ማለት። ስለዚህ በሰማያዊ ስፍራ ነው አሁን ያለ ነው ማለት። አሁን እኛ በሰማያዊ ስፍራ ተገልጠናል። በሰማያዊ ስፍራ እኛ ከተገለጥን ደግሞ ሰይጣንና መንግስቱ በሰማይ ቦታ አይገኝለትም። ቅድም ብያለሁ፣ ሰማይ የሚለው ቃል ዕውቀት ደረጃ ነው። በሰማይ ቦታ የለውም ማለት ሰይጣን የለውም ማለት የዕውቀቱ ደረጃ ወደቀ ማለት ነው። እስከ ጨረቃ ዘልቄያለሁ፣ እስከ እንደዚህ ሆኛለሁ፣ በምርምር ዓለምን ሁሉ ሞልቻለሁ ምናምን ሳይንስ ምናምን ሃይማኖት እያለ የተናገረው ነገር ሁሉ ዜሮ ይበላል ማለት ነው። እግዚአብሔር በአንድ ጊዜ በትንሽ ነገር ብቻ ራሱን መታ ሲያደርግ ይፈርሳል ማለት ነው። ስለዚህ አሁን እሱ ጦርነት ውስጥ ነው ያለ ነው። በሰማይ ጦርነት እየሆነ ነው። በአየር ላይ ጦርነት እየሆነ ነው። እኔም በዚህ ጦርነት ውስጥ ይሄው ገብቻለሁ ማለት ነው። ጦርነቱ በሰማይ እየተደረገ ባለው ጦርነት ውስጥ እኔም ገብቻለሁ። ምክንያቱም እውነተኛ አምልኮ መገለጥ ተጀመረ ማለት ውሸተኛ አምልኮ ቦታውን አጣ ማለት ነው። እያንዳንዱ ሰው ራሱን አወቀ ማለት እያንዳንዱ የሰይጣን መንግስት ጣቢያዎች ወይም ምሽጎቹ የስጋ መንግስት ሁሉ ፈረሰ ማለት ነው። ስለዚህ ይሄ ደግሞ ከታወቀ ይሄ ስራው ከተጀመረ ደግሞ ሰይጣን ተናዶ በስጋ መገለጥ ይጀምራል። ከዚህ በፊት በመንፈስ ተደብቆ በመንፈስ ነበር የሚሰራው፣ በመንፈስ ነበር የሚከናወነው። አሁን ይሄ ከተደረገ በኋላ በስጋ ይገለጣል። ጭራሽ ሰይፍ አዘጋጅቶ ጦር አዘጋጅቶ መሳሪያ አዘጋጅቶ በተለያየ ሁኔታ ዝግጁ ሆኖ እውነትን የሚናገረውን ሰው ወደ መግደል ወደ ማጥፋት እኔን አምልከኝ ወደ ማለት ይመጣል ማለት ነው። ሰይጣን እስካሁን መንፈስ ሆኖ ተደብቆ የሰራው ስራ ስላልተሳካ አሁን እነዚህ ሰዎች በመንፈስ የሚንቀሳቀሱ እውነትን የሚገልጹ ሰዎች አደባባይ ላይ ወጥተው ማስተማርና ማሳየት ከጀመሩ ሁሉንም አጥቻለሁ ካለ እያንዳንዱን አንተ እኔን አምልከኝ እኔ ነኝ ክርስቶስ በማለት አንድ ሰው መርጦ ሰይጣን በሰው አማካይነት ስጋውን ገልጦ እኔ ትክክለኛ አምላክ ነኝ እኔን አምልከኝ እምቢ ካልከኝ እኔ ገላሃለሁ ብሎ በሰይፍና በሚያስፈራራ ሁኔታ በስጋ ላይ ይደርሳል ማለት። ስለዚህ ምድር ላይ አሁን አምልኳቸውን ሳያውቁ እያመለኩ ያሉት ለፈተና ተጋልጠዋሉ ማለት ነው። ለፍጻሜው ራሳቸውን ለሞት አዘጋጅት ሰጥተዋሉ። አምልኳቸውን አላወቁም፣ የተወለዱበትን ቦታ አላወቁም። በስጋ ስላሉ የስጋ መንግስት ሁሉ እግዚአብሔር እንዲጠፋ ዝም ብሎ ፈርዶ ዝም ይላል። በስጋ ላይ እግዚአብሔር ፈርዶ ነው ዝም የሚለው፣ አይጠቅምም። ምክንያቱም በልጁ በኢየሱስ ክርስቶስ ስጋ ላይ እንኳ ፈርዶ ስጋ ይሙት ይሰቀል ብሎ ዝም ያለው እግዚአብሔር አሁንም በልጆቹ በእኛ ስጋ ላይም ጭምር በቅዱሳን ስጋ ላይም ጭምር እግዚአብሔር ፈርዶ ዝም ብሏል። ሁሉም ነገር በእኛ ላይ በስጋ በኩል ከመጣ እኛ አናለቅስም። ምክንያቱም ጌታ ኢየሱስ ሲናገር ያው በተኩላዎች መካከል እንደ በግ እልካችኋለሁ አለ። ተኩላዎች እኮ በጉን ዘነጣጥለው እኮ ነው የሚበሉ፣ ምንም ሳያስቀሩ ይበላሉ። ስጋውን አያስቀሩ፣ በደንብ ይበላሉ። አጥንቱንም ሳያስቀሩ ሁሉ ቆረጣጥመው ይጨርሳሉ። በዛው መካከል ሂዱ፣ በቃ ይብሉ፣ ችግር የለም። ምንም ማድረግ አይችሉም፣ መበላትም ትችላላችሁ። ስለዚህ በተኩላዎች መካከል ነው የሚተዱት። በዚህ ልክ ነው ደቀ መዛሙርቶቹ የጀመሩት። በተኩላዎች መካከል ነው ያገለገሉት። ስጋን ለሞት ሰጥተው መንፈስ ቅዱስን በኃይል አገለገሉ። ስለዚህ እኛም ስጋን ለሞት ሰጥተን ነው። እግዚአብሔር በስጋ ላይ ፈርዷል። ስጋ ትጠፋለች። ምክንያቱም የሰይጣን መንግስት ዋናው ዙፋኑ ናትና ስጋን አናከብርም። በስጋ የሚገለጠውንም አምልኮ ሁሉ አናከብርም። በስጋ ዕውቀት የተገደበ አምልኮንም አናመልክም ብለን ወስነን ቆመናል ማለት ነው። ስለዚህ የሰይጣንን መንግስት በዚህ ልክ ቆመን እናፈርሳለን። ጌታ ስሙ የተባረከ ይሁን። ዛሬ ብቻ የታወቀ ነገር ገና በኔ ወይም በወንድሞቼ ይህን እውነት በሚያስተምሩ በወንድሞቼ ብቻ ገና የተገለጠ ነገር ሳይሆን ድሮ አዳም እንደወደቀ ራሱ በአቤል በሌሎችም በነ ሄኖክ በነ ኖህ በነ አብርሃም ይሄ እውቀት ብቻ እየተመለከ እየተነካ የመጣ ሆኖ ግን አሁን የፍጻሜው ስለሆነ ራሱ
ከዚህ በኋላ ስጋ የሚባል ነገር ስለማይቀጥል መደምደሚያው ላይ ስለደረሰ አሁን በኃይል ይሄ ሰብስክራይብ እናደርጋለን እንመታለን ማለት ነው። በቃ እዛው በደንብ ቆፍረን እንደማይወጣ አድርገን በሰዎች አእምሮ ላይ ጫና ፈጥረን እንሄዳለን። ከዛም የእግዚአብሔር መንግስት ትቆማለች ማለት ነው። ስለዚህ ይሄ የግድ መሆን ያለበት ነገር ነው። ማስተማሪም ስለሚገባን ነው። እናስተምራለን፣ የትም እንናገራለን፣ ሰዎች ይድናሉ፣ ሰዎች ራሳቸውን ያውቃሉ፣ የሰይጣን መንግስት ይፈርሳል። የሰይጣን መንግስት ይፈርሳል ስንል ስጋ ላይ ምህረት ርህራሄን ለምነን አይደለም፣ ስጋ ይጠፋል እያለ ነው። ስጋ ይጠፋል። ምክንያቱም በስጋ የእግዚአብሔርን መንግስት መውረስ አንችልም። በክርስቶስ ማንነት በትንሣኤው ማንነት ነው። ክርስቶስ ራሱ ከመጀመሪያ ይዞ በመጣው ማንነት ወይም ከሔዋን ከማርያም በተወለደው ማንነት አይደለም ወደ አብ ይሄዳለሁ ያለው። ሞቶ ያን ስጋ ገሎ ያን ስጋ የለበሰው ማንነት ሁሉ ገሎ በትንሣኤው ማንነት በተነሳው ማንነት ነው ወደ አብ ሄዳለሁ ያለው። አሁን ወደ አብ ሄዳለሁ ያለው ስልጣንም አግኝቻለሁ ያለው ሞትን አሸንፎ በተነሳው ማንነት። ስለዚህ አሁን ክርስቲያን በሆንበት ዕለት ሁላችንም እኛ ሞተናል፣ ክርስቶስን ለብሰናል፣ ሕያው የሆነው ማንነቱን ለብሰናል። ስለዚህ ለዛ ነው ሐዋርያ ጳውሎስ በቆላሲስ ምዕራፍ 3:1 ላይ ስናገር ሞታችኋል፣ ከክርስቶስ ጋር ደግሞ ሞትን አሸንፋችሁ ተነስታችኋል፣ አሁን በሰማይ ነው ያላችሁት። እዛ ያለውን እሹ እንጂ ወደ ምድር ወደ ታች እንዳትመለከቱ። በምድር ያለውን ተውት፣ ብልቶቻችሁን ግደሉ። አሁን ምድር ላይ የሚታየውን ሰዎች የሚያደንቁትን ወይም የሚንቁትን ወይም የሚነኩትን የሚገፉትን አካሎቻችሁን ለሞት አሳልፋችሁ ስጡ፣ ግደሉ ብሎ የሚናገረው። ምክንያቱም ከላይ ምዕራፍ 2 ከቁጥር 20 እና 21 ላይ ያስቀመጠው ሐሳብ አለ። እሱም ከዓለማዊ ከመጀመሪያው ትምህርት ርቃችኋል ወይም ርቃችሁ ከክርስቶስ ጋር ከሞታችሁ እያለ ነው። ርቃችሁ ይሄ ከዓለማዊ ከዚህ አትብላ፣ አትቅመስ፣ እንደዚህ አትሁን ምናምን ይሄ ነው አምልኮ። አለመብላት ነው፣ አለመቅመስ ነው፣ ወይ አለማመንዘር ነው፣ አለመስረቅ ነው ምናምን ተብሎ ከተቀመጠው ከዚህ ትምህርት በላይ ናችሁ። አሁን ከዚህ ትምህርት በላይ ናችሁ። ይህን እንዳውም እንደዚህ በአካል እየተንቀሳቀሰ ያለው ነው። አትቅመስ፣ አትብላ፣ እንደዚህ አትሁን ብሎ ህግ የሚመራው ሰው በህይወት በምድር ላይ ያለው ሰው፣ የሞተውን ሰው የትኛውም ህግ አይመራም ማለት ነው። ስለዚህ እናንተ ሞታችኋል። ህግ የሚባል ነገር ምድራዊ ህግ፣ ስጋዊ ህግ እናንተን መምራት አይችልም። ስለዚህ እናንተን አሁን የሚመራው ህግ የህይወት መንፈስ ህግ ሮሜ ምዕራፍ 8 ላይ ያለው የህይወት መንፈስ ህግ እሱ ነው እናንተን የሚመራው፣ መሪያችሁ እሱ ነው። ስለዚህ በዚህ ልክ በዚህ ነው የምትመሩ። ስለዚህ ሞታችኋል። በሰማይ ያለውን ብቻ ተመልከቱ፣ ምድር ላይ ያለውን እርሱት። ሞታችኋል፣ ብልቶቻችሁ ሞቷል፣ ግደሉ፣ አሳልፋችሁ ለሞት ስጡ። ከሱ ጋር ምንም ነገር ጉዳይ የላችሁም። ንቃችሁ ሂዱ። ዝም ብላችሁ ይሄ ማይረባ ነው፣ አይነገርም፣ አይታይም፣ ይሄ እንዲህ አይደረግም ብላችሁ ዝም ብላችሁ ሂዱ። አይናችሁ ሊያይ ይችላል፣ ጆሮአችሁ ሊሰማ ይችላል፣ እጆቻችሁ ሊዳስስ ይችላል፣ አፎቻችሁ ምግብ ሊበላ ይችላል፣ የሆነ ነገር ሊያወራ ይችላል። ግን ይሄን ነገር እንደማይረባ እንደ ቀላል ነገር እንደ ምናምንት ወይም እንደ እምንት ነገር ምድር ላይ ጣሉና አሁን ሰማይ ላይ ያለውን አጉልታችሁ አሳዩ። እሱም ብቻ ተመልከቱ። ካልበላው መኖር አልችልም፣ ካልታከምኩ ይሞታለሁ፣ እንዲህ ካልሆንኩ እንዲህ ይሆናለሁ፣ ወይም ሌላ ሰው ለኔ የሚጸልይልኝ ነብይ ይኑርልኝ፣ ወይም እኔን የሚያስተምር የሚገስጸኝ ሌላ ሰው ይኑርልኝ። እሱ ከሌለ ደግሞ እኔ በቃ እሱ ስለሌለ እኔ ይሄኛውን ነገር ላድርግ፣ እንዲህ ልኑር፣ እንደዚህ ሊሞክር ምናምን የሚባል ነገሮችን ተውትና እሱን ብቻ ክርስቶስን ብቻ ስሙት። ስለዚህ እነዚህ ነገሮች ምድራዊ የሆኑ ነገሮች ህግ የወጣው በሱ ላይ ህግ የወጣው የብሉይ ኪዳን ህግም ሆነ ሌላ ህግ ወይም ሃይማኖታዊ ህጎችም የተቀመጡት ስጋን ለመጨቆን ነው። ስጋ ላይ ይሄ አታደርግ እንዲህ አትሁን የሚለው ስጋን ለመጨቆን ነበር። አሁን ግን ስጋን ከመጨቆን ያለፍን ሰዎች ነን። ስጋን የገደልን ሰዎች ነንና በሰማያዊ ስፍራ ነው ያለ ነው። አሁን እያመለክን ያለ ነው አምልኮ በጣም የሚገርም አምልኮ ነውና በሰማያዊ ስፍራ ነው ያለ ነው። ስለዚህ ጌታ ስሙ የተባረከ ይሁን። አባቶቻችንም በሰማያዊ ስፍራ ሆነው አመለኩ።
አሁንም እዛው ናቸው እና ወንድሞቻችን ወይም ሐዋርያት ነቢያት የተባሉ እነዚህ ሁሉ በሰማያዊ ስፍራ ናቸው። አሁንም እዛው ናቸው። ከዚህ በፊትም ነበሩ፣ አልወጡም፣ አልጠፉም። ለዘላለም የማይጠፋ ማንነት ነው የተቀበሉት። በአንዴ ሞተው ነው ወደዛ የገቡት። እዛው ሆነው አስተማሩ፣ ገሰጹ፣ ለሰዎች አስፈላጊ ዕውቀትን አስተላለፉ። ከዛው እዛው አርፈው ተቀመጡ። የእረፍታቸው ጊዜ ስለሆነ ድምፃቸውን እኛ እየሰማን አይደለንም። አሁን ደግሞ የኛ የሥራ ጊዜ ስለሆነ እኛ ሞተናል። በምድራዊ ነገር ሁሉ ከምድራዊ ዓለም ሁሉ ወጥተናል። በሰማያዊ ስፍራ አምልኮ ላይ ነው ያለነው። ስራ እየሰራን ነው። ሰዎችን እየገሰጽን ነው፣ እያስተማርን ነው፣ አቅጣጫ እያሳየን ነው። የኛ ዘመን ነው። እኛ ደግሞ የኛ የአገልግሎታችንን ዘመን በቀልድ ዝም ብለን አናሳልፍም። ስራ ሰርተን ወደ እረፍት እንሄዳለን፣ ሌሎችንም እናሳርፋለን። ደግሞ አሁን ካረፉ ከወንድሞቻችን ጋር በአንድነት በሰማያዊ ስፍራ ለዘላለም በማይቆም ሁኔታ አምልኳችንን በቃ ቀጥለናል፣ እንቀጥላለንም። ከፊታችን ያለው ጊዜ ይሄ ነው። ስለዚህ በሰማይ ላለን ለኛ ደስታ ነው። በምድር ላላቸው ወዮላችሁ፣ ቶሎ ብላችሁ ራሳችሁን አዘጋጁ፣ ሰይጣን አሁን ተናዷል፣ ጊዜው እንደደረሰ እያወቀ እየተወራጨ ነውና ቶሎ ብላችሁ ራሳችሁን አድኑ፣ በሰማያዊ ስፍራ አምልኳችሁን አድርጉ ያለን መልእክታችንን እናስተላልፋለን። ጌታ ኢየሱስ ያው አሁን በእኛ ውስጥ ነው ያለው። እሱ ሲገለጥ ከሱ ጋር ትገለጣላችሁ ተብሎ ተጽፏልና በሚገለጥበት ጊዜ ተገልጠን ምድርን እንገዛለን። አሁን ግን በእኛ ውስጥ ተደብቋል፣ በእኛ ማደሪያ አድርጓል። የአምልኮ አድራሽ አድርጎ በእኛ ውስጥ እየተመለከ ነው። በእኛ ውስጥ ነው ያለው። አብም በእኛ ውስጥ ነው፣ ወልድም በእኛ ውስጥ ነው፣ መንፈስ ቅዱስም በእኛ ውስጥ ነው። ይህ ፓርላማ ሁሉ በእኛ ውስጥ ስራውን ቁጭ ብሎ እየሰራ ነውና ስለዚህ ጌታ ኢየሱስ ሆይ ቶሎ ተገለጥልን። ራእይ መጨረሻ ላይ ዮሐንስ ሲናገር ሙሽራይቱና መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ሁሉ ና ይበል ያለውን ቃል ሁሉ ደጋግመን እንላለን። ከኛ ጋር ያው እግዚአብሔር ያለውን አንድነቱን ካወቅን ተገለጥ፣ ቶሎ ተገለጥ፣ በዚህ ዓለም ይህን ምድር ሁሉ ግዛ፣ የዓለም መንግስት ለጌታችን ለኢየሱስ ክርስቶስ መሆን አለበት፣ ሆኗልም እያለን እንጮሃለን። ስለዚህ ሌላ ጊዜ ደግሞ አሁንም እንቀጥላለን። የማይቆም የሚፈስ የህይወት የውሃ ምንጭ ወንዝ ነውና እንቀጥላለን። ጌታ ኢየሱስ በኃይሉ በክብሩ ይገለጥ። ማራናታ